ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። ስድስተኛ ቀኑን በያዘው ጦርነት ከእስራኤል እስከ ኢራንና በርካታ ሀገሮች ዛሬም ሞትና ውድመት፣ ስደትና መፈናቀል ሲያስተናግዱ ውለዋል። ጽፎ ለማቅረብ እንኳን አስቸጋሪ እስከሚሆን በእያንዳንዱ ደቂቃም አዳዲስ ክስተቶችና መረጃም እየወጣ ይገኛል። ዛሬ ከተሰሙ በጣም በርካታ መረጃዎች የኢራን ጎረቤት አዘርባይጃንና በኢራን ኩርዶች ላይ የተፈጸመው ጥቃት ትልቅ ውዝግብ ማስነሳቱ ይገኝበታል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በረራ በማቆሙ ከፍተኛ ኪሳራ እንደገጠመው ሲያስታውቅ፣ ኢራን የአውሮፓ ሀገሮችን አስጠንቅቃለች። የብሪታንያ ተዋጊ ጀቶች ወደ ኳታር መሄዳቸው ሲነገር፣ እስራኤል 300 የባለስቲክ ሚሳኤል ማስወንጨፊያዎች አውድም ያለሁ ብላለች። የዓለም የጤና ድርጅትም ማምሻውን መግለጫ አውጥቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። ቴምር ፕሮፐርቲስ በነገራችን ላይ ከተማ ውስጥ ከቅርብ ጊዜ ወዲህ ሰፊ ተቀባይነት እያገኘ መምጣቱ ይታወቃል። እናመሰግናለን። ኢራን ላይ የሚፈጸመው ጥቃት ለስድስተኛ ቀን ተጠናክሮ ሲቀጥል እስካሁን ከሁሉም ወገን ከ1300 በላይ ሰዎች መገደላቸው ይነገራል። ከነዚህ ውስጥ 1230ዎቹ ኢራን ውስጥ የተገደሉ ናቸው ተብሏል። እስራኤል 11 ሰዎች፣ የአሜሪካም 6 ወታደሮች፣ ሊባኖስ 77 ሰዎች፣ ባህሬን 1፣ ኩዌት 4፣ ኦማን 1፣ ዱባይ 3 ሰዎች መገደላቸውን አልጀዚራ ዘግቧል። በሌላ ዜናም የኢራን አብዮታዊ የበላይ ጦር በሀገሪቱ ደቡባዊ ምዕራብ ድንበር የአሜሪካንን ኤፍ-15 ተዋጊ ጀት መቶ መጣሉን ሲያስታውቅ፣ አሜሪካም አስተባብላለች። የአሜሪካ ማዕከላዊ እዝ መሠረተ ቢስ በማለት የበላይ ጦሩን መግለጫም ውድቅ አድርጓል። ፈረንሳይ መካከለኛው ምስራቅ የሚገኙ የጦር ሰፈሮቿን አሜሪካ እንድትጠቀም መፍቀዷ ተሰምቷል። በሌላ በኩል የአሜሪካ ጦር ጀቶች በተወሰኑት ጦር ሰፈሮች እንዲጠቀሙ ከመፍቀድ ውጪ ምንም አይነት የፈረንሳይ ጣልቃ ገብነት እንደማይኖር አስታውቋል። በጦርነቱ የሀገሪቱ መንግስት የፈረንሳይ ጦር ሰፈር በመካከለኛው ምስራቅ በዋነኛነት የተባበሩት አረብ ኤሚሬትስ እንደሚገኝ ይታወቃል። በአፍሪካ ቀንድ ደግሞ በጅቡቲ። ብሪታንያና ሌሎች የአውሮፓ ሀገሮች ጦር መሳሪያ ወደ ቆጵሮስ መላካቸው ሲነገር፣ ብሪታንያ ብቻም ጸረ ድሮን መሳሪያ የታጠቁ የጦር ሄሊኮፕተሮች ነገ አርብ ቆጵሮስ እንደሚገቡ ጠቅላይ ሚኒስትር ኪር ስታርመር ገልጸዋል። ጠቅላይ ሚኒስትሩ ማምሻውን በሰጡት መግለጫም ሀገራቸው መካከለኛው ምስራቅ የሚገኙ ጥቅሞቿና ዜጎቿን ለመጠበቅ ሁሉንም አይነት መስዋዕትነት ትከፍላለች ብለዋል። እንዲሁም 4 ተጨማሪ ጀቶች ወደ ኳታር መላካቸውንና አሜሪካም ራስን ለመከላከል ዘመቻ ብቻም የብሪታንያን ጦር ሰፈሮች እንድትጠቀም መፍቀዳቸውን ገልጸዋል። ከመካከለኛው ምስራቅ 4000 የብሪታንያ ዜጎች ወደ ሀገር መመለሳቸውንም አክለዋል። የእስራኤል ጦር በዛሬው ድብደባም በምዕራብና ማዕከላዊ ኢራን ወታደራዊ ጣቢያዎችና የመከላከያ ስርዓቶች ማውደሙን አስታውቋል። ይሄ ደግሞ ወደ እስራኤል የሚሳኤል ጥቃቶች እንዲቀንሱ ያደርጋል ሲል ገልጧል። የዛሬው ጥቃት ጦርነቱ ከተጀመረ ወዲህ ለ113ኛ ጊዜ የተካሄደ መሆኑን አክሏል። ኢራንና የሊባኖስ ሄዝቦላህ በበኩላቸው በእስራኤል ላይ ሚሳኤል ሲተኩሱ መዋላቸው ሲነገር፣ በርካታ ህንፃዎች መመታታቸውን ዘገቦች አመልክተዋል። የእስራኤል ጦር አብዛኞቹን ሚሳኤሎች ማክሸፉን ቢገልጽም በሰሜናዊ እስራኤል ተደጋጋሚ የአደጋ ጊዜ ድምፅ መሰማቱን መረጃዎች አሳይተዋል። የኢራን ጦር በሰሜናዊ ኢራቅ በሚንቀሳቀሱ የኩርድ ኃይሎች ላይ ጥቃት መፈጸሙን አስታውቋል።
የኢራን አገዛዝን በመቃወም ትጥቅ ትግል የሚያካሄዱት የኩርድ ኃይሎች ላይ በተፈጸመ ጥቃት ቢያንስ አንድ ሰው ሲገደል 3 መቁሰላቸውን ዘገቦች አመልክተዋል። የኢራን ጦር በኩርድ ኃይሎች ላይ ጥቃት የከፈተው ፕሬዝዳንት ትራምፕ የኩርድ ኃይሎች ጦርነቱን እንዲቀላቀሉ ጥሪ ማቅረባቸውን ተከትሎ ነው ተብሏል። ያም ሆኖ እስካሁን በይፋም ወደ ኢራን የገባ የኩርድ ቡድን የለም። 6 የኩርድ ተቃዋሚ ቡድኖች በቅርቡ ጥምረት ፈጥረው እየተንቀሳቀሱ መሆናቸው ይነገራል። እስራኤል ዛሬ ማምሻውን 12 ሰዓት ገደማ በሊባኖስ ቤይሩት አዲስ ጥቃት መክፈቷ ሲነገር ነዋሪዎች ለቀው እንዲወጡ ማስጠንቀቂያ ማውጣቷን ተከትሎ የከተማው ነዋሪ በብዛት እየሸሸ መሆኑ ይነገራል። ነፍስህን አድን፣ በአስቸኳይ ቤትህን ለቀህ ውጣም ይላል የእስራኤል ጦር ማስጠንቀቂያም። ይህ በእንዲህ እንዳለ እስራኤል በአዘርባጃን ላይ የድሮን ጥቃት ፈጽማለች ሲሉ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከሰዋል። ዛሬ እኩለ ቀን በአዘርባጃን በተፈጸመ የድሮን ጥቃት 4 ሰዎች መቁሰላቸውና ጥቃቱን የፈጸመችው ኢራን ናት የሚል መረጃ ተሰራጭቷል። ይህንኑ ተከትሎ የኢራን ውጭ ጉዳይ ሚኒስትር ለአዘርባጃን አቻቸው ስልክ ደውለው ጥቃቱን ያደረሰችው ኢራን ሳትሆን እስራኤል ናት በማለት ከሰዋል። ያም ሆኖ አዘርባጃን ከኢራን ጋር የሚያዋስናትን ድንበርና የአየር ክልሏን መዝጋቷ ታውቋል። የአዘርባጃን ፕሬዝዳንት ኢራን ለፈጸመችው የድሮን ጥቃት ከባድ ዋጋ ትከፍላለች ሲሉ ቀደም ሲል አስጠንቅቀዋል። ይህንን የሽብር ድርጊት የፈጸሙ ክብረ ቢስ ወገኖች በስራቸው እንዲጸጸቱ እናደርጋለን ብለዋል ፕሬዝዳንቱ። አስቸኳይ የካቢኔ ስብሰባ ከጠሩ በኋላ የሀገሪቱ ጦር ኃይል ምላሽ ለመስጠት እንዲዘጋጅ ትዕዛዝ መስጠታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። አዘርባጃን ማንም ሀገር መሬቷን እንዲጠቀም አትፈቅድም ብለዋል አክለው። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በፈንታቸው ለአዘርባጃን አቻቸው ስልክ ደውለው ጥቃቱን አውግዘዋል። እስራኤል በኢራን አገዛዝ ላይ የጀመረችውን ዘመቻም አጠናክራ እንደምትቀጥል አረጋግጠዋል። በሌላ ዜና የሊባኖስ መንግስት የኢራን አብዮታዊ የበላይ ጦር በሊባኖስ እንዳይንቀሳቀስ እገዳ ሊጥል መሆኑ ተሰምቷል። በሊባኖስ የሚንቀሳቀሰው የሄዝቦላህ ሚሊሻ ቡድን ቀንደኛ ደጋፊ የሆነው የቴሄራን አብዮታዊ ጦር ምንም አይነት እንቅስቃሴ እንዳያደርግ እገዳ እንደሚጥል አስታውቋል። የሊባኖስ መንግስት የሀገሪቱ ማስታወቂያ ሚኒስትር አመሻሽ ላይ በሰጡት መግለጫ የመንግስት ካቢኔ የኢራን ጦር በሊባኖስ እንዳይንቀሳቀስ እገዳ መጣሉን አስታውቀዋል። ይህ በእንዲህ እንዳለ የእስራኤል ጦር በሊባኖስ የሐማስ ወታደራዊ ክንፍ አዛዥ መግደሉን አስታውቋል። ዋሲም አሊ በሚል ስም የሚታወቀው የሐማስ ክንፍ አዛዥ በሰሜናዊ ሊባኖስ መገደሉን ጦሩ አክሏል። በእስራኤል ላይ ጥቃት ለመፈጸም የሚሰማሩ ተዋጊዎችን በማሰልጠን ሥራ ተጠምዶ ሳለ መገደሉን የዓለም ጤና ድርጅት በሌላ ዜና እስካሁን በኢራን የእነ አሜሪካ ዘመቻ 13 ጤና ጣቢያዎች ላይ ጥቃት መፈጸሙን አስታውቋል። የድርጅቱ ዋና ዳይሬክተር ቴዎድሮስ አድሃኖም በሰጡት መግለጫም በጤና ጣቢያዎች ላይ በተፈጸመ ጥቃት 4 ሐኪሞች መገደላቸውንና 25 መቁሰላቸውን ገልጸዋል። 13 ኢራን ውስጥ አንድ ጤና ጣቢያ በሊባኖስ ጥቃት እንደደረሰባቸው ማረጋገጣቸውን ከመግለጻቸው ውጪ ጥቃቱን አላወገዙም ብሏል። ታይምስ ኦፍ ኢዝራኤል ማምሻውን ባሰራጨው ዘገባ በተባበሩት መንግስታት የኢራን አምባሳደር 10 የጤና ተቋማት በእስራኤል ጥቃት መውደማቸውን ቀደም ሲል መግለጻቸው ይታወሳል። በአሊ ካማኒ ምትክ የሚመረጠው የኢራን ጠቅላይ መሪ ህገወጥ ነው ብለዋል። በሌላ ዜና የሀገሪቱ የቀድሞ ንጉሥ ልጅ ሬዛ ፓላቪ ማምሻውን በሰጡት ቃል የሃይማኖት አባቶች ቀጣዩን መሪ ለመምረጥ እየመከሩ ባሉበት ወቅት ነው ፓላቪ ተቃውሞ ያሰሙት። የኢራን አገዛዝ ከወደቀ ቀጣዩ የኢራን መሪ እንደሚሆኑ የሚጠበቁት ሬዛ ፓላቪ በአብዛኛው የኢራን ህዝብ ድጋፍ እንዳላቸው ይነገራል። በቅርቡ በተካሄደ ህዝባዊ አመፅ ሰልፈኞች የፓላቪን ፎቶግራፍ በመያዝ ስማቸውን ሲያስተጋቡ እንደነበር ይታወሳል። የአያቶላህ አሊ ካማኒ ሁለተኛ ወንድ ልጃቸው ሞጅታባ ካማኒ አባቱን ይተካል ተብሎ በሰፊው ይጠበቃል። ምሽት በተሰማ ዜና የአሜሪካ እስራኤል ጥምር ዘመቻም የኢራን የባለስቲክ ሚሳኤል ጣቢያዎች ላይ አዲስ ዙር ጥቃት መክፈቱ ተነግሯል። ከመሬት በታች ጥልቅ ሆኖ የተቀበረውንና በተለያዩ አካባቢዎች የሚገኘውን ጣቢያ ዛሬም መደብደባቸውን ሮይተርስ ዘግቧል። የእስራኤል ጦር በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎች ማውደሙን ቀደም ሲል መግለጹ ይታወሳል።
ከዚሁ ከመካከለኛው ምስራቅ ግጭት ጋር በተያያዘ የኢትዮጵያ አየር መንገድ በሳምንት ከ130 ሚሊዮን ዶላር በላይ ገቢ እንደሚያጣ ገልጧል። አየር መንገዱ በመካከለኛው ምስራቅ 10 መዳረሻዎች በረራ መሰረዙንና በዚህም በሳምንት 137 ሚሊዮን ዶላር ገቢ እንደሚያጣ ለቢቢሲ ገልጧል። ወትሮ አየር መንገዱ ወደ እስራኤልና ዱባይ ብቻ በቀን 3 ጊዜ፣ ኦማን በቀን 2፣ በአጠቃላይ በአማካይ በየቀኑ 15 በሳምንት ከ100 በላይ በረራዎች እየሰረዘ መሆኑን አመልክቷል። በሳምንት እስከ 50 ሺህ መንገደኞች መካከለኛው ምስራቅ ያመላልሳል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ